አለሁኝ ከጎዳ ቀበሌ ገበሬ ማህበር ያው ይሄ ሙሀባ ጀማል በሰዓቱ መንግስት ባወረደው ስትራቴጂ መሰረት ማህበራትን ፈጥሮ ተሻሻሉ ተለውጡ ብሎ ባስቀመጠበት ወቅት መንግስት እሱ ደግሞ የግል ጥቅሙን የኦሞ ኤጀንት ሆኖ ተቀጥሮ እየሰራ ያለ ቀበሌ ገብቶ ደግሞ ሰዎችን ሰብስቦ እነዚህን የማህበራት አባላት አድርጎ አስመስሎ ገንዘቡን አስወጥታቸው ለራሱ ተቀብሎ የባጃጅ ባለቤት ሆኖ ባጃጆችን በግል ገዝቶ ሲጠቀም ነበር። ከተጠቀመ በኋላ ደግሞ ያው ኦሞ ገንዘቡን ፈልጎ በመጣ ሰዓት እነዚህን ሰዎች አውጥቶ ከቤት አንከራቶ ስቃይና መከራ አስፋልት እንዲቆፍሩ ያደረገው አቶ ሙሀባ ጀማል ነው። አሁን ትንሽ ምናልባት ትንሽ ውጤት እያገኘን ነው እንላለን። ወንጀለኛው ተጠይቆ 7 አመት ከ8 ወር ሲወጣ ደግሞ 10 ሺህ ብር ቅጣት ብሎ ውሳኔ ተወስኖበታል። የ7 አመት ጽኑ እስራትና የ10 ሺህ ብር ቅጣት ተወስኖበት ገብቷል። ለቀራው ደግሞ ፍትሐብሔር እየተከራከር ነው። ፍትሐብሔሩም ደግሞ ውሳኔ አልሰጠም። እሱም ደግሞ ትንሽ ስጋት ውስጣችን ላይ አለ። ይሄም ደግሞ ግልጽ ወጥቶ ጋድ ወጥቶ ሰዎቹ በነፃ እንዲሰናበቱና ወደ ቤታቸው እንዲገቡ ከናንተም ጭምር ተበዳዮቹ ከናንተም ጭምር በእናንተም አደራ አስቀምጠናል። ይሄን ነገር ደግሞ የታየ ነገር ነው። ውሳኔ የወጣበትን ነገር ከእንደገና ደግሞ በግል የኮንትራት የተያዙ ሰዎች ይሄንን ነገር አሁንም በገንዘብ ሄዶብናል የሚለው ስጋት ውስጣችን ላይ አለ። ስለዚህ አሁን ምስጋናውን ላቅ ያለ በጣም ከአላህ ጨመር እናንተንም በሰላም ወደ ሀገራችሁ ይመልሳችሁ። አሁንም ደግሞ ደስታውን ልታሰሙንና ልንሰማ እንፈልጋለን እላችኋለሁ። ይሄው ሰውዬው ይሄ ወንጀለኛ በእውነት ተይዞ ለዚህ ደረጃ ይበቃል የሚል አላማም የለንም። እኛ ብቻ ሳይሆን ቀበሌው ጠቅላላ እችን ወረዳ እንዲህ በጭብጥ የያዘ ሰው ነው። ለዚህ ደረጃ መድረሱ በጣም ምስጋና ነው። ለፈጣሪም ምስጋና እንሰጣለን። ስሜ ባህሪቴ ሀጂ ኑሪ ይባላለሁ። ችግራችን ያው የሙሀባ ጀማል ቅስቀሳ ነው። 130 ሺህ ብር እያንዳንዳችን 10 ሺህ ብር አውጥተን ለሱ ሰጥተናል። ሲንሰድ ግን ያዩ ሰዎች 3 ማስረጃ አምጥተን ለወረዳው ፍርድ ቤት አስመስክረን አይ ተቀብለናል ማስረጃው ትክክል ነው ብሎ የፍርድ ቤቱ 5 አመት ድረስ እቺ ሌላ ግርማ ስታንክራትተን እየኖረች እንደኔው ሴት ነች። በትምህርት ብትበልጠኝም እንደኔው ሴት ነች። ግን ታይ እባክሽ ሌላ ያው አሁን አልহামዱሊላህ ትንሽ ብራን አግኝተናል። ውሳኔ ወስኖ ወደ ዚሆን ሂዱ ተብለን ሄደን በፍትሐብሔር እየተካሰስን ቢወሰንም ግን ለምን በሰላም ቤታችን አንገባም? ያልበላ ነው ያልጠጣ ነው ገንዘብ ለምን እንከራተታለን ብለን ጥያቄ አቅርበናል። ከፍትሐብሔር አቅርበናል። ግን ፍትሐብሔር መልስ አልሰጣንም። እኛ ግን አሁንም ያለመታለል መውጣት መማር ይሄ ችግር በእኛ እንዲቋጭ ነው የምንፈልገው። ህዝቡም ደግሞ ካሁን ጀምሮ እንደዛ ነገር እንዳይደርስበት መከላከል አለብን። እኛ ራሳችን በህዝቡ እንዳይደርስ ከቀበሌም ይሁን ተወረዳም ይሄን ብራን አገኛሉ ብሎ ማንም አላለም። እየሳቀብን እየተፋብን ነበር ምን መላለሰው እኛ ከሚዲያው ከደረስነ ወደ ሚዲያው ከደረስነ በኋላ እየሳቅነበት ነው። አሁን እኛ አልহামዱሊላህ ምስጋና ለእናንተ አደርሳለሁ። አሊ አብደላ ይባላልው። ጎዳ ቀበሌ ገበሬ ማህበር ውስጥ ነው ያለሁት። ስለ ውሳኔው ነው ወደ ውሳኔው አካባቢ እንሄድና በጣም ለተበደሉ ሰዎች ደራሽ መሆናችሁን እምነቴ ነው የኔ እምነት ነው። በጣም መሰገን ይሄ የምታዩት ደካማ ህዝብ እያንዳንዱ የበሽታ ተጠቂ ነው። ለዚህ ደርሳችሁ ለዚህ ደረጃ ማድረሳችሁ በጣም ይመሰገናል። በጣም ደስ የሚል ሁኔታ ነው። ደሞ ለዚሁም ለኛ ብቻ ሳይሆን እንደዚህ የተበደሉት ስንቶች አሉ። አካላቸው ጎሎ ከዚህ ወደ ሌላ ቦታ እንዳይሄዱ ታግዶ እግራቸው ተሰብሮ ተቀመጡ ስንት ደካማዎች አሉ። በጣም ምስጋናችን ከፍ አለ ነው። ይሄ ለኛ በጣም ኮኮባችን ነው ለኛ ለዚህ ብርሃን መድረሳችን። ከዛ ታፍነን 5 አመት ሙሉ ተንከራተን በዚች ወረዳ ላይ
መሄጃ አተን እግራችን ሁሉ ተሰብሮ አይናችን ሁሉ ያጠፋ አለ። የበሽታ ተጠቂ ነው ብዬ ያለው ያ ያለ እዝነት አካሉ ጎሎ የቀረው ህዝብ ለዚህ ደረጃ መድረሱን በጣም አመሰግናለሁ። ፍትህ አግኝተናል። ከሞላ ጎደሉ ተስተካክሏል። የቀረው ደግሞ በፈጣሪና በእናንተው ዘንዳ እንታገለዋለን ብለን አላማ አለን። የስራ አስኪያጁም አካላችን ሰብሮን 5 ዓመት ሙሉ እዚች ሲያንከራተተን እዚች ወረዳ ውስጥ ስንንከራተት ወደ ክልል እንዳንሄድ እስቲ አባክ ክልል ትሄዳለህ በማስፈራራት የተደረገው ድርጊት ለዚህ ደረጃ መድረሱ ብቻ በቂ ነው። እኔ በቃ ሌላ እንባ ይተናነቀኛል በእውነቱ። ይህን አይነት ችግር የነበረውን ለዚህ ለፍትህ መድረሱን እናንተ ደርሳችሁ ፍትህ መስጠታችሁን በጣም የሚመሰገንና በጣም ለዚህም ደግሞ ለሌላውም ደራሽ እንድትሆኑ ፈጣሪን ጠይቀዋለሁ። አመሰግናለሁ። እኔ ስሜ ርድዋን አወል እባላለሁ። ምስጋናዬ ለደቡብ ኤፍኤም እና ቴሌቪዥን ሬዲዮን ጣቢያ ከፍተኛ ምስጋናዬን አደርሳለሁ። ግን እዚህ ወረዳ ላይ ግን ይሄ 13ቱ ሰዎች ይሄን ኃይል ስንበደል ወረዳው ራሱ ገብተን ወረዳ አስተዳደር ራሱ ገብተን ይባክ ጌታዬ አንተን እኮ የፈጠረ የሾመ አላህ ከላይ አላህ ነሾመ። ግን ሲሾሚ ደግሞ 4 አይን አለ፣ ከኋላህም ከጀርባህም አይን አለ። ተበድለናል፣ ይህን ታውቃለህ ብለን በምንለው ሰዓት ሙሀባ እጁን አርዝሟል። የእናንተ እጅ አጭር ነው ከአንድ ወረዳ አስተዳደር ማለት ነው። እንዲህ ሚል ምላሽ ተሰጥቶን ነበር ማለት ነው። ግን ይኸው በዚህ ብርሃን ደግሞ ብናንተ ትግልና ብናንተ መተባበር ለዚህ ደረጃ በክተናል። ይህንም ብርሃን ደግሞ አይተናል። ለመላም ኢትዮጵያ ብርሃን እንደወጣለት ያን ብርሃን አየነው በእናንተ ነው። እኛ እኮ ወረዳው ላይ አንድ ግለሰብ ይህን ያህል ገንዘብ የመንግስትን ገንዘብ አውጥቷል ብለን እያልን ግን እሱን የሚከታተል የነበረው አካል ከሱ ሆኖ እኛ ላይ በደል ይህን ቅልጦ ወረዳ ይህን ወረዳችንን በቀን 3 ጊዜ የተመላለስን መጥቀን አለ ማለት በእግራችን ምን ገማበት መስሪያ ቤት ሁሉም የሱ ፓርቲ ሆኖብን ይሄው ለዚህ ብርሃን ደግሞ በክተናል። በሰውየውንም ደግሞ ያው በእናንተ ኃይል እናንተ ጋር በመድረሳችን ያው ሰውየውም ታስሯል፣ ወንጀለኛም ታስሯል፣ ማተብ ሰጪ ራሱ ታስሯል። ለሱ ማተብ የሚተባበረው ነበረው ራሱ ታስሯል። ይሄ በማን ነው? ወደ እናንተ በመድረስ ነፍሳችን ሳይወጣ በእናንተ በመድረስ ለዚህ ደረጃ በክተናል። ያው አሁን ፍትሐብሔርም ከሰል ነበር። ያ ፍትሐብሔር ውጤታችን አልታወቀም። የወንጀል ንብረቶች ደግሞ የበሰበሱ ነው። እዚህ ባጃጆቹ የበሰበሱ ነው። ቤት አስይዘናል። ቤቱ ደግሞ በሌላ ሰው የተለወጠብን ነው። በስም እዚህ ይዘናል እያሉ ግን በውስጣዊ ደግሞ ለሌላ ዘመድ ካርታ የተለወጠብን ነው። ይኸው ባጃጆቹ ምን በስብሶ ምንም እንትን አጥተን ያው አሁንም እንደዛው በስብሶ ነው ያሉት። በፍትሐብሔርም ከሰል ነበር። ያ ክስ ውጤታችንም አልመጣም። ወረዳው ፍርድ ቤት ገብተን 4 ዓመት ሙሉ ስንንከራተት ገንዘቡን ደግሞ 130 ሺህ ብር ለመስጣታችን ማስረጃ አቁመን ማስረጃ 3 ማስረጃ ተመስክሮበት ከተመሰከረ በኋላ ግን እኛ ውሳኔ የጠበቅነ ያለን ግን ከኛ በላይ ነው ብሎ የወረዳው ፍርድ ቤት ከፍተኛ ፍርድ ቤት ሸኘን። ማስረጃ ተቀብሎን ማለት ነው 3 ዓመት ከ6 ወር አንከራቱም። ከዛ በፍትሐብሔር የተካሰስ አሁን ዞን ከፍተኛ ፍርድ ቤት ገብተናል። ያን ያጠባበቅነ ነው። ፍትህ አግኝተናል። ፍትህ የተገኘልን ነው አሁን
ጥሩ ነው። ህዝብ አሁን ፖሊስ ብቻውን ወይም የፍትህ አካል ብቻውን ሊሰራው የሚችል ጉዳይ አይኖርም። በወንጀል ጉዳይ አንድ ነገር ሲደራጅ ማስረጃው ከህዝቡ መካከል ነው የሚገኘው። ማስረጃው ይህ ማስረጃ በሌለበት ፖሊስ ለውሳኔ ሊያበቃ የሚችል ነገር መስራት አይችልም። ስለዚህ ህዝቡ ከጥቆማ ጀምሮ ከምስክርነት ጀምሮ ከመከላከል ያለፈ ከሆነ ከህዝብ ጋር አብሮ ነው የሚሰራው። መከላከሉም ቢሆን አብሮ ከህዝብ ጋር ነው የሚሰራው። እንደኛ ወረዳ ከህዝብ ጋር ጥሩ ቀረቤታ፣ ጥሩ ቅርርብ አለን ብለን ነው በተለያዩ አመታቶች በዚህ የተሻለ ነገር ያለን መሆኑን ገምግመናል። ይህም በምንድን ነው የሚገለጸው? የወንጀል መጠን ይቀንሳል። የወንጀል መጠን የሚቀንሰው ህዝቡ በየአካባቢ ያለችውን ነገር አብሮ ከኛ ጋር ከፖሊስ ጋር ቆሞ ይከላከላል፣ ይከራከራል፣ መፍትሄ ይሰጣል፣ መጥፎ ነገር ይጠላል፣ ያወግዛል። በዚህ ልክ እኛ ከፖሊስ ጋር ጥሩ ቅርርቦች አለን ብለን እንገምታለን። እነዚህ ከዘገየው ከዚህ መዝገብ ጋር ተያይዞ በህዝቡም በኩል አመኔታ ያጣነበት ነበር። እኛም ጭምር ታማኝነት አተን ለዚህ ነበር እኛም ስሜታዊ ሆነን በዚህ መዝገብ ዙሪያ አስተያየት ስንሰጥ ነበረው። ምክንያቱም ለአመታት አክል 2 አመት አክል ቆይቷል መዝገቡ የደረሰበት ሳይታወቅ። ዞንም ስንጠይቅ ለጸረ ሙስና ላኩ ይለናል። ጸረ ሙስናን እኛ ግንኙነት የለንም፣ ብዙ ልንጠይቀው አንችልም። ስለዚህ በዚህ መካከል ህዝቡ በእኛ ላይ ቅሬታ ነበረው። አሁን በሚዲያ ከታየበት ጊዜ ጀምሮ ከህዝቡ ጋር ቅርርቦች ተፈጥሮ ጥሩ ሁኔታ ላይ ነው ያለነው። በሚዲያው በኩል ደግሞ ትልቅ ስራ ነው የሰራው። ሚዲያው ትልቅ ተጽዕኖ ፈጣሪ ነው። በትክክለኛው ጉዳይ እንደዚህ የገባ የደገፈ ከሰራ እኔ ለፍትህ ስራው መቃናት ትልቅ አስተዋጽኦ ያደርጋል ብዬ ገምታለሁ። ጥሩ ነው። ከወንጀሉ ውሳኔ በኋላ አሁን የፍትሐብሔር ውሳኔ ይጠበቃል። የፍትሐብሔር ውሳኔው ካልመጣ እነዚህ ባጃጆች መፍትሄ ሊያገኙ አይችሉም። አሁንም በፀሐይ ነው ያሉት። አሁንም ያው አገልግሎት እየሰጡ አይደለም። ለዚህ ነገር ይዋሉ። ግለሰቡ ጥፋተኛ ነው ከተባለ እነዚህ ንብረቶች ተሽጠው አሊያም የሚረከብ አካል ሊፈጠርላቸው ይገባል። ለማህበረሰቡ ሊሆን ይችላል፣ ለኦሞ ሊሆን ይችላል። እኛ ይህንን የመወሰን ስልጣኑ ስለሌለን ከፍርድ ቤት የሚመጣውን ነገር እየጠበቅን ነው ያለነው። እኔም አመሰግናለሁ። በትክክልም ይህ ጉዳይ ምርመራው ተጣርቶ ለሚመለከተው ባለድርሻ አካላት እስከተሰጠበት ጊዜ የፖሊስ ሚና ከፍተኛ ነበር። ይህም ማለት ማስረጃውን አሰባስቦ ጥፋተኛ ነው አይደለም የሚለውን ነገር ለማረጋገጥ የተካሄደበት ርቀት ሰፋ ባለመልኩ ወሰብሰብ ያለ ነበር። ዝም ብሎ ሊጣራ የሚችልም ነገር አልነበረም። ወሰብሰብ ያለ ጉዳይ ነበረና ያን አጣርተን ለባለድርሻ አካላት ማለትም በወረዳ ደረጃ የሚታይ መዝገብ አልነበረም። መዝገቡ የጸረ ሙስና ስልጣን በመሆኑ ለዞን ፖሊስ አስረክበን የዞን ፖሊስም ለክልሉ ጸረ ሙስና ኮሚሽን ያስረከበበት ሁኔታ ነው ነበረው። ከዛን ጊዜ ጀምሮ ይህ መዝገብ ለአመታት ያክል የደረሰ ተብሎ ቢጠየቅ መልስ ሰጪ ያልነበረ በጣም የተቸገርነበትና ከማህበረሰቡ ጋር እምነት ያጣነበትና እኛ በስራችን ያፈርነበት ጊዜ ቢባል በዚህ መዝገብ ነው። ከዛን ጊዜ ከአመታቶች በኋላ የእናንተ የሚዲያው ሚና ከፍተኛ እንደነበረ ነው እኔ የተገነዘብኩት። መታችሁ እኛን እዚህ ኢንተርቪው አድርጋችሁ ባለድርሻ አካላትን ጸረ ሙስናንም የዞን አካላትንም ኢንተርቪው አድርጋችሁ ከሄዳችሁ በኋላ ሁሉም የራሱን ጉድለት አይቶ መዝገቡ ወደ ከፍተኛ ፍርድ ቤት ክስ ተመስርቶ በአሁኑ ሰዓት ውሳኔ የተሰጠበት መሆኑን አረጋግጠናል። ከዚህ ጋር ተያይዞ ውሳኔ አሁን ቢሰጥም በዚህ ደስተኛ ነን። ምን ያክል ውሳኔ ተሰጠ የሚለው የኛ ማንዴት ባይሆንም እሱን አልገልጸው። ውሳኔ ቢሰጥም ግን መዘግየቱ ትልቅ ውጣ ውረድን አስከትሏል። ማህበረሰቡ አቤቱታውን እስከ ክልል ድረስ የሄደበት ሁኔታ ነው የነበረው። ይህ ማለት
ህዝቦች በወቅቱ በሰዓቱ መፍትሄ ማግኘት ሲገባቸው አላስፈላጊ ወጪም ጭምር አውጥቷል። በፊት ተቋሙም እምነትን ሊሸረሽር የሚችል ነገር ነበር የተፈጠረውና ይህ ለወደፊቱ ይታረማል ብዬ በየትኛውም አካል ቢሆን ይታረማል፣ ይህ ሁኔታ ያስተምራል ብዬ እረዳለሁ። በጣም ጥሩ። እንደ ወንጀል ለምሳሌ አሁን ፍርድ ቤት ውሳኔ ሰጥቷልና ወንጀል ምን ያህል አስከፊ ነው? በጣም ጥሩ ነው። ወንጀል ማለት እኮ የሀገርን ኢኮኖሚ፣ ፖለቲካዊ፣ ማህበራዊ እንቅስቃሴን የሚገታ ጉዳይ ነው። ደረጃው ያደገ ይሄዳል። ወንጀል የሚባለው ከትንሽ ጀምርና እስከ ትልቅ ሀገር ማፍረስ ጭምር የሚደርስ ጉዳይ ነው። ወንጀል በዛበት አካባቢ ልማት አይኖርም። ልማት የሌለበት አካባቢ የህዝብ ቁጥር እየጨመረ ያለበት ዘመን ላይ ነው ያለነው በከፍተኛ ሁኔታ። ይህን ደግሞ ወንጀልን ተቋቁመን አስተማማኝ ሰላም ተፈጥሮ ሁሉም የአቅሙን ያክል በችሎታው ልክ የሰራ እችን ሀገር መታደግ ማይችል ከሆነ ወንጀል የመጨረሻ እድገቱ ሀገርን ይበታትናል፣ እንዳልነበረች ያደርጋል። ለምሳሌ መብላት የሚፈልግ ሰው የሚበላው ነገር ከሌለው የሰራው ነገር የለው። መንጠቅ ይፈልጋል፣ መዝረፍ ይፈልጋል፣ መግደል ይፈልጋል። ደረጃው የተለያየ ነው። በዚህ ሁኔታ የሚሰራውም ሰው ይገታል፣ አይሰራም። ሰላም ስለሌለ እንዴት ብሎ ይሰራል? የሰራውን ራሱ መጠቀም አይችልም። እምነት ይታጣል። የፊት ስራው የህጉ ወረቀት ላይ ብቻ ይኖራል። ወረቀት ላይ ብቻ፣ ተግባር ላይ ተፈጻሚነት አይኖረውም። በማን ላይ ይፈጸማል? ማንስ ያስፈጽመዋል? ስለዚህ ህግ አልባ ከሆንከ ደግሞ ስርዓት አልበኝነት ይነግሳል። የስርዓት አልበኝነት አጠቃላይ ለብተና የሚያበቃ ነው። የወንጀል አስከፊነት ተተንትኖ በቀላሉ በዚህ ልክ የሚያበቃ አይደለም። ወንጀል ማለት ትልቅ አሉታዊ ተጽዕኖ ሊፈጥር የሚችል እንደሆነ ነው የሚረዳው።